ሰላም ጤና ይስጥልን ዕለታዊ ዜና እናሰማለን ከዜናው ጋር ደጀኔ ጉተማ ነኝ የከረዩ አባገዳዎችን ጨምሮ በኦሮሚያ ውስጥ በተለያዩ አካባቢዎች የተፈጸሙ ግድያዎች በብልጽግና ኦፒዶ ከፍተኛ ባለስልጣናት ትዕዛዝ መሆኑ ተጋለጠ ህዳር 22 ቀን 2014 ዓ.ም በከረዩ አባገዳዎች ላይ የተፈጸመው ግድያ በኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ትዕዛዝ መሆኑን የብልጽግናው የተወካዮች ምክር ቤት አባል ሆነው አቶ አንጋሳ ኢብራሂም ተናግረዋል በብልጽግና ስርዓት የሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል የሆነው አቶ ታዬ ደንደአ በበኩሉ ሰሞኑን በማህበራዊ ሚዲያ ላይ በጻፈው ጽሁፍ የከረዩ አባገዳዎች በመንግስት ከፍተኛ የአመራር አባል ትዕዛዝ ግድያው የተፈጸመባቸው መሆኑን ገልጿል የከረዩ አባገዳዎች በገዳ ስርዓት ክብረ በዓል ላይ በነበሩበት ወቅት በኦሮሚያ ፖሊሶች ከተከበቡ በኋላ ከመሃላቸው 39 ሰዎች በፖሊሶቹ ታፍነው ተወስደዋል የኦሮሚያ ፖሊስ አባገዳዎቹን አፍነው ከወሰዱ በኋላ በሰቃ በመባል ጫካ ውስጥ 14ቱን አንበርክከው እንደረሸኗቸው ከፍተኛው የኦፒዲዮ ባለስልጣን ተናግረዋል የግድያ ትዕዛዙ በቀጥታ የተሰጠው በኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ መሆኑን የብልጽግናው የፓርላማ አባል አቶ አንጋሳ ኢብራሂም አክለው ገልጿል ከተረሸኑ 14 አባገዳዎች የተረፉ ሰዎችን በሙሉ ለምን አጨርሱም ነበር ሁሉንም ብጨርሱ ኖሮ አሁን መረጃ አይቀርብብንም በማለት የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ መናገሩም ተጋልጧል ከቀሩት የከረዩ አባገዳዎችና ሽማግሌዎች መካከል አንዱ እስር ቤት ውስጥ በድብደባ መሞቱም ታውቋል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ታህሳስ 3 ቀን ባሰራጨው ዜና የከረዩ አባገዳዎች በአሸባሪው ሸኔ መገደላቸውን የኦሮሚያ ኮሙኒኬሽን ገልጿል ብሎ መዘገቡ ይታወሳል በዚህ ዘገባ የኦሮሚያ ክልላዊ መንግስት የተሰማውን ሐዘን ገልጿል ማለቱም አይዘነጋም በኦሮሚያ ክልል ባለፉት 3 አመታት ሸኔ የሚል ታርጋ የተለጠፈባቸው ከ2000 የሚበልጡ ሰዎች መገደላቸው ተነግሯል በስርዓቱ ካድሬዎች መካከል በተፈጠረው የጥቅም ክፍፍልና ውዝግብ የተለያዩ መረጃዎች አፈትልከው መውጣታቸውንም ቀጥለዋል በኦሮሚያ ክልል ከፍተኛ የሆነ ሙስናና ሌብነት መንሰራፋቱን እንደ ጫት ስኳር ጫው ሲሚንቶ እንዲሁም ሌሎች የንግድ ሴክተሮች በተደራጁ የኦሮሚያ የብልጽግና ባለስልጣናት ቁጥጥር ስር መግባታቸውን በመነገር ላይ ይገኛል በኢትዮጵያ ሁሉ አቀፍ የሆነ የሽግግር መንግስት ማቋቋም አስፈላጊ ነው ተባለ ሁሉን አቀፍ የሆነ የሽግግር መንግስት ከማቋቋም ባነሰና በተለየ ጥገናዊ መንገድ ባሁኑ ጊዜ ለገጠመን የፖለቲካ ቀውስ ዘላቂ መፍትሄ ማምጣት አይቻልም ስል የኢትዮጵያ ህልውና ተቆርቋሪዎች ስብስብ ለመመለከታቸው አካላት ጥሪ አቅርበዋል አቶ ልደቱ አያሌው በአባልነት የሚገኝበት ስብስብ ሐቀኛ ውይይትና ድርድር ይካሄድ ሁሉን አቀፍ የሽግግር ሂደት ይጀመር በማለት የሰላም ያለውን የመነሻ ሐሳብ አሰራጭቷል ኢትዮጵያን ከጥፋት ለመታደግ በማለት ስብስቡ ባሰራጨው ጽሁፍ ኢትዮጵያ የምትገኝበት የፖለቲካ ቀውስ እጅግ ውስብስብና ፈርጀ ብዙ በመሆኑ ተደራራቢ ምክንያቶች የተከሰተ በመሆኑ በአንድ ቀላልና አቋራጭ መንገድ ሊፈታ የሚችል አይደለም ብለዋል ከችግሩ ክብደትና ውስብስብነት ጋር የሚመጣጠን ሁሉን አቀፍና ሁለንተናዊ የሆነ መፍትሄ ያሻዋልም ስል አክሏል የኢትዮጵያን ችግር ዘላቂና አስተማማኝ በሆነ ሁኔታ ለመፍታት ቢያንስ 4 መሰረታዊ ሂደቶች በቅደም ተከተል መፈጸም እንዳለባቸውም ገልጿል በቅድሚያ በጦርነት ውስጥ የሚገኙና አስቸኳይ የምግብና የመድኃኒት እርዳታ የሚያስፈልጋቸውን አካባቢዎች ተደራሽ ማድረግ ነው ያለው
ስብስቡ በሁለተኛ ደረጃ ከተፋላሚ ወገኖች የድርድር ስምምነት የሚመነጭ የተኩስ ማቆም እርምጃ መወሰድ አለበት ብለዋል። በመቀጠልም በመሰረታዊ ሀገራዊ የፖለቲካ ችግሮች ዙሪያ ቀጣይነት ያለው ሀገራዊ የውይይትና የድርድር ሂደት መጀመርና ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም አስፈላጊ መሆኑን በአጽንኦት ገልጿል። በሰላም መነሻ ሐሳብና በሽግግር መንግስት ምስረታ ዙሪያ ነገ ከአቶ ልደቱ አያሌ ጋር የምናደርገውን ውይይት እንድትከታተሉ ከወዲሁ እናስታውሳለን። በውጭ ምንዛሬ እጥረት ከፍተኛ አለመረጋጋት ውስጥ የገባው የኢትዮጵያ ምጣኔ ሀብት 129 ቢሊዮን ብር የበጀት ጉድለት እንዳጋጠመው ተገለጸ። በጦርነት ምክንያት ተዳክሞ ያለው የኢትዮጵያ ምጣኔ ሀብት በኑሮ ውድነትና በከፍተኛ የበጀት እጥረት ውስጥ ገብቶ እንደሚገኝ አዲስ ፎርቹን ጋዜጣ ዘግቧል። በኢትዮጵያ የተስፋፋ የሄደው ጦርነት የሀገሪቱን ኢኮኖሚ አዳክሞታል የሚለው ዘገባው በአሁኑ ሰዓት የበጀት እጥረቱ 129 ቢሊዮን ብር መድረሱንም ዘግቧል። በኢትዮጵያ የውጭ ምንዛሬ መጥፋቱ የጦር መሳሪያ ግዢና የኢኮኖሚ ማዕቀቡ ለሀገሪቱ የበጀት እጥረት ዋነኛ ምክንያት መሆናቸውን የምጣኔ ሀብት ባለሙያዎች ገልጸዋል። በአሁኑ ሰዓት የኢትዮጵያ ዕዳ ከፍተኛ መሆኑን ተከትሎ ሀገሪቱ በአመት ያለባት የዕዳ ወለድ 5 ቢሊዮን መክፈል ያለባት ሲሆን የዓለም ባንክና የዓለም ገንዘብ ድርጅት ለኢትዮጵያ ብድርና እርዳታ ለማድረግ ቅድመ ሁኔታዎችን ማስቀመጣቸው ይታወሳል። በኢትዮጵያ ይደረጋል የተባለውን የብልጽግና ብሔራዊ ምክክር የሚመራው አካል በህዝብ የምታመን አይደለም ተባለ። በቅርቡ ይደረጋል የተባለው ብሔራዊ ምክክር የሚመራው አካል በህዝብ የምታመንና ቅቡልነት ያለው መሆን ነበረበት ሲሉ አስተያየት ሰጪዎች ተናግረዋል። የብሔራዊ የተባለው የምክክር ኮሚሽን የሚመራው በብልጽግናው የሰላም ሚኒስቴርና በአብይ አህመድ መሆኑ ምክክሩ የአሃዳውያን ምክክር ነው ብለዋል አስተያየት ሰጪዎቹ። የብሔራዊ ምክክር ኮሚሽኑ አካላት ገለልተኛና የሁሉንም የፖለቲካ ኃይሎች ሐሳብ ሊወክሉ የሚችሉ ካልሆኑ ግን ምክክሩ ገና ሳይጀመር ውጤታማነቱ ላይ ትልቅ ተግዳሮት ይፈጥራል በማለትም አብራርቷል። በተጨማሪም አስተያየት ሰጪዎቹ በቁም እስር ላይ ያሉትን የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን ጨምሮ እንደነ ጀዋር መሐመድ፣ በቀለ ገርባ፣ ደጀኔ ጣፋ፣ ሐምዛ ቦረና፣ ጋዜጠኛ መለስ ድርብሳ፣ ለሚ ቤኛ፣ ኮሎኔል ገመቹ አያና፣ አብዲ ረጋሳና ሌሎች ያለ ጥፋታቸው የታሰሩ የኦሮሞ የፖለቲካ እስረኞች በአስቸኳይ ካልተፈቱ በኦሮሚያ ሰላምና መረጋጋት አይኖርም ብለዋል። የብልጽግና ስርዓት በወሰደው ጭካኔ የተሞላበት እርምጃ 15 የከረዩ አባገዳዎች መረሸናቸውን ተከትሎ ከሞት ተርፈው በሞጆ እስር ቤት ውስጥ የሚገኙ ከ20 በላይ የከረዩ አባገዳዎች በአፋጣኝ ከእስር መፈታት አለባቸው ብለዋል አስተያየት ሰጪዎቹ። የሱዳኑ የሽግግር ጠቅላይ ሚኒስትር አብዱላ ሐምዶክ በቅርቡ ስልጣናቸውን ሊለቁ እንደሆነ በድጋሚ ተነገረ። የሱዳኑ የሽግግር ጠቅላይ ሚኒስትር አብዱላ ሐምዶክ በቅርቡ ስልጣናቸውን ሊለቁ እንደሆነ ከጽህፈት ቤታቸው አገኘሁት ያለውን መረጃ ጠቅሶ የቱርኩ የዜና ወኪል አናዶሉ ዘግቧል። በመሆኑም ጠቅላይ ሚኒስትሩ የቢሮ ሰራተኞቻቸውን በእጃቸው ያለውን ሰነድ እንዲያስረክቡ እሁድ አመሻሽ ላይ ማዘዛቸው ተነግሯል። አብዱላ ሐምዶክ ሌተናንት ጀነራል አብዱልፈታህ አልቡርሃንን በመሩት መፈንቅለ መንግስት ከስልጣናቸው ከተወገዱ በኋላ እንደገና ወደ ስልጣናቸው የተመለሱት ከወር በፊት እንደነበር ይታወሳል። ወደ ስልጣናቸው የተመለሱትም ከጦሩ ጋር ስምምነት ፈርመው ነበር። ይሁን እንጂ ሱዳናውያን በአደባባይ የተቃወሙ ሰልፎችን በማድረግ ጭምር ስምምነቱን በጽኑ እየተቃወሙ ይገኛሉ። አብዱላ ሐምዶክም ከስልጣናቸው ለመልቀቅ ለመወሰናቸው ይህ ጽኑ ተቃውሞ ገፊ ምክንያት ነው ተብሏል።
እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊ ዜና በዚያ በቃ መልካም ቆይታ